ሰላም ጤና ይስጥልን። ፍሬቲው ነኝ። ተወዳጇ አርቲስት መስከረም አበራ እንግዲህ እንኳን ደስ ያለሽ፣ እንኳን ለዚህ ክብር አበቃሽ እናት ይገባል። እንግዲህ አይደለም ነፍሰ ጡር መሆኗንም ብዙዎቻችን እናውቃለን። እንግዲህ በስንቱ ተዋንያኖች በአጠቃላይ እጅግ በጣም በሚያምር ሁኔታ ደመቅ ያደረጉላት ሽምግልና እንግዲህ የመስኬ ተለቋል። እንግዲህ ብዙሃኖቻችን መስከረም አበራ እርግዞና ስታይ ቀርቷል፣ አላገባችም፣ ሰውዬው አልፈልግም ብሎ አድገለመን የሚል የተለያዩ ትችቶች ቀርበውባት ነበረ። ጆሮ ዳባ ልበስ ስትል ከርማ እንግዲህ ይኸው የሴት ወጉን ባህሉን እንግዲህ አሳይታለሽ ማለት ነው። እንግዲህ ነፍሰ ጡርም ናት። በሰላም እንግዲህ እመቤቴ ማርያም ትገላግለሽ እላለሁ። ተወዳጇ አርቲስት መስከረም አበራ እንግዲህ ብዙሃኖቻችን በቲያትር ስራዋ፣ በፊልም፣ በቴሌቪዥን ድራማ ፕሮግራሟ እጅግ በጣም ተወዳጅነትን ያተረፋችው አሉ ከሚባሉ ከኢትዮጵያ ሴት አርቲስቶች መካከል እጅግ በጣም ጎበዟ ተዋናይ አርቲስት ናት። ብዙሃኖቹ ስለሷ እጅግ በጣም ብዙ ይናገራሉ። በመድረክ ስራ በቲያትር እጅግ በጣም ጎበዝ ከሚባሉ ሴት አርቲስቶች መካከል አንዷ ናት። ብዙሃኖቹ ስለሷ ሲናገሩ ነጌትነት እንየው በጣም ብዙ እሷን ለዛሬ አንጸው እዚህ ደረጃ ላደረሱ ባለሙያዎች በአጠቃላይ ስለሷ እጅግ በጣም ብዙ ነገር ይናገራሉ። ጉብዝኗ፣ ችሎቷ፣ ሙያ ያላት ብሏል። እንግዲህ ከዚህ በፊት ብዙ ጊዜ አብሯት በመስራት የሚታወቀው አለማየሁ ታደሰ ስለሷም ተናግሯል። ሁሉን ነገር አላብሶ የሰጣት ናት። ይህን ጸጋ ደግሞ ሁላችንም ስንጠብቀው ነበር። እግዚአብሔር ለዚህ ክብር አብቅቷታልና ሁላችንም ደስ ብሎናል። እንኳን ደስ ያለሽ ሲሉ እንግዲህ ሁሉም የፍቅራቸውን የዳስታቸውን አጋርተዋቸዋል። እንግዲህ በጣም ብዙ ሚዲያ ላይ ታችሁ ከሆነ መስከረም አበራ እንግዲህ ታገብኛለች ከተባለች በኋላ ጋብቻው ቀርቷል፣ ብዙ ነገሮች ተሰርዟል የሚባሉ አሉባልታ ወሬዎች ተናፍሰውባት ነበረ። እንግዲህ እያየች እንዳላየ በመሆን ብዙ ነገሮችን በመተው እንግዲህ ለዛሬ ስኬቷ በቅታለች። እንግዲህ ሴት ልጅ ደግሞ ትሰራለች፣ ትጥራለች። ከዛ ጎን ለጎን ደግሞ ትዳር፣ ልጅ፣ ህይወት ያስፈልጋታል። አንዱ የሰው ልጅ ዋነኛ ምዕራፍ ነውና ይሄ ነገር ተሰጥቷታል ማለት ነው። ብዙሃኖቻችን እንደውም ኢንተርቪው ስትደረግ መስከረም አበራ አግብተሻል የሚለው ጥያቄ ብዙ ጊዜ በጣም ብዙ ቦታ ላይ አላገባውም የሚለው ነገር ጥያቄ እየሆነ ነበረ። ለምን የሚሉ ሰዎች ነበሩ ምናምን። ይህንን እንግዲህ መልስ የሚሆን ነገር ነው ይዛ የመጣችው ማለት ነው። ነፍሰ ጡርም ናት። እንግዲህ እግዚአብሔር አምላክ እንኳን ለዚህ ክብር አበቃሽ እላለሁ። ሴት ልጅ በወግ በማዕረግ በባህል በስትክክሉ ሁሉን ነገር ስታደርግ እጅግ በጣም ደስ ይላል። ያማረ ያልተንዛዛ ለብዙ ሰዎች ያልተባለ ፕሮግራም እንዳቀረበች በሽምግልና ቪዲዮ ተመልክተናል እና እጅግ በጣም ደስ ይላል። ስታወራ ደርባባ፣ አስተዋይ፣ ረጋ ያለች ተወዳጅ አርቲስት መስከረም አበራ ስለሷ ብዙ ማለት እንችላለን። ብዙ ነገሮችን በስንቱ ላይ እንግዲህ እናት ሆና የምትጫወተው ካራክተር እጅግ በጣም የሚያምርባት አስቂኝ ወይ ደግሞ በስንቱን አባቷን እንግዲህ ወክላ ብዙ ነገሮች የምታደርግበት ስራ ነው እና እዛ ላይ በጣም ብዙሃኖች አድናቆቶችን ይሰጧታል። ከቴሌቪዥን ሚዲያ አልጠፋችም። ረዥም ጊዜ ቲቪ ላይ እየታየች ይገኛል። እንደውም በቅርቡ ቃና ላይ አዲስ ፕሮግራም ጀምረዋል። እዛ ላይም እንግዲህ አብራ በጋራ ነበረች። ሰሞኑን ትንሽ እንትን ሳትለቀርም ከዛ ሚዲያ ራቅ ብላለች። ግን ያው ደስ የሚል ወግ ማዕረግን ያየነው። ሁላችሁም እንኳን ደስ ያላችሁ ልል ፈልጋለሁ። እናንተ ስለሷ ምን ትላላችሁ? እኔ በጥቂቱ ይሄን ብያለሁ። ብዙ ነገር ስለ መስከረም አበራ እችላለሁኝ። በጣም ቲያትር ጎበዝ ናት። በጣም ሁሉም ፕሮግራሟ ላይ ተገኙ አድናቆትን እየሰጧን ነበረ። ሁሉም በጊዜው ይሆናል። አንዳንዴ እንቸኩላለን፣ ለምን አልሆነ የሚል ጥያቄ ይመጣል ከሰው በጣም ማህበረሰቡ ተጽዕኖ ይፈጥርብናል። ያንን ነገር አልፋ እንግዲህ ዛሬ ስኬቷ ላይ ከስራዎቿ ጎን ለጎን ደግሞ ህይወቷን መመስረቷ እጅግ በጣም ደስ ይላል። ባለቤቷ ማን ነው ምንድን ነው የሚባልም ነገሮች አሉ። ፕራይቬት አድርጓለች። የግል ህይወቷ ነው፣ ሚዲያ ላይ የሚቀርብ ነገር አይደለም። ያው እርግዝናውም የሴት ነገር ስለሆነባት ነው እንጂ በእርግጠኝነት ሙሉ ነገሯን ፕራይቬት ብታደርገው እጅግ በጣም ደስ ይላል። ለምን አንዳንድ ጊዜ የታየ ነገር፣ አንዳንድ ጊዜ የበዛበት ነገር ህይወትን ያበላሻልና ከዛ አንጻር ይመስለኛል እጅግ በጣም ተወዳጅነትን ያላት እንግዲህ ታዋቂዋ አርቲስት መስከረም አበራ እንኳን ለዚህ ክብር አበቃሽ፣ እንኳን ደስ ያለሽ ልንላት ይገባል። እናንተም ስለሷ ኮሜንት ላይ ብጽፉልኝ ደስ ይላል። ቲያትሯን ያየ በቲያትር ስራዎቿ ጉብዝናን ያደነቁ በጣም ብዙ ሰዎች፣ ብዙ ባለሙያዎች እንግዲህ መስከረም አበራን ተመራጭ ያደርጓታል። በስራዎቿ ተዋቶላት ነው የምትሰራው። እጅግ በጣም ውበትን አላብሳን የምትሰራው እና ያንን ያማከለ ስለሆነ በጣም ብዙሃኖቹ ስለሷ ይናገራሉ። ስብዕናዋ፣ ስነ ስርዓቷ፣ ለስራ ያላት ክብር። ከዛ ውጭ ደግሞ ከዚህ በፊትም ስለ ሙያዋ ሲናገሩ ሰምተናል። ሙያተኛ ናት። ቤት ሙያ ላይም በጣም ያክላት የለም ሲሉም ተሰምተናል እና ይህ ሁሉ ያላበሰች ችሎታ ያላት እቺ ተወዳጅ አርቲስት እንግዲህ በክብር ሽምግልና አርጋ እንግዲህ ትዳሯን መስርታለች። የሽምግልና ቪዲዮ ቢቆይም
የብዙ ሰው ጥያቄ የሆነ ነገር ነበረ። ጥያቄውን እንግዲህ መልስ ሰጥታለች። ብዙሃኖቹ የልደቷ ዕለት ታገቢኛለሽ የሚል ጥያቄ ቀርቦላት በዛው ቀረ። በዛው ነገሮች እንትን አሉ ሲሉ ነበረ። እጅግ በጣም ብዙ ሚዲያ ሲቀባበሏት ነበርና ይሄን ነገር እንግዲህ አልፋ ይኸው በወግ በማድረግ ስኬታማ መሆኗን አሳይታለች ማለት ነው። እግዚአብሔር አምላክ እንግዲህ ካለዚህ ክብር አበቃሽ። እመቤቴ ደግሞ ሁለት አድርግሽ፣ በሰላም በደስታ ደግሞ ልጅሽን አቅፈሽ ለማየት ያብቃን እላለሁኝ። እናንተም ሀሳብ አስተያየታችሁን በኮሜንት ጻፉልኝ። ፍሬቱም ነኝ አብራችሁ ለነበራችሁላ እጅግ በጣም ከልብ አመሰግናለሁ። ይሄ አዲሱ የዩቱብ ቻናሌ ነው። ሰብስክራይብ በማድረግ አብራችሁን ቆዩ እላለሁ። ኮሜንት ላይ ሀሳብ አስተያየታችሁን መግለጽ ትችላላችሁ። ከዛ ውጭ ግን እዚህ ቤት ስገቡ ሁላችሁም ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ቻናሌን ለሌላ ሰው ደግሞ ብታስተዋውቁልኝ ሼር ብታደርጉልኝ ደስ ይለኛል። አመሰግናለሁ።